ብልት ማሳደጊያ በ3000 ብር፣ በ4000 ብር፣ በ5000 ብር የሚባል ነገር የለም። ሁሉም ፌክ ነው። በአጭሩ ብልትን በተፈጥሮና በቋሚነት የሚያሳድግ ክሬም፣ እንክብል ወይም ተጨማሪ መድኃኒት መኖሩን የሚያረጋግጥ ጠንካራ ሳይንሳዊ ማስረጃ ወይም ጥናት እስካሁን የለም። ነገር ግን በየሚሊዮንና በየቴሌግራም ቻናል የብልት ማሳደጊያ በዚህን ያክል ብር ሲባል እንሰማለን። ይሄ ቪው ለማግኘትና ላይክ ለማግኘት ወይም ገንዘብ ለመስራት ብቻ ሰዎች የሚጠቀሙት ነገር ነው። ብዙ ጊዜ ብልት ያሳድጋሉ ተብሎ የሚሸጡ ምርቶች የሚያስገኙት ቋሚ የመጠን ጭማሪ የለም። እስከዚህ እንደው ተጠቅሜ ብልቴ ቁመቱ ወይም ውፍረቱ ጨምሯል ብትሉ ኮመንት አድርጎ ካለ ዶሚኒ ይቀጣለሁ። ስለዚህ ሌሎች የህክምና አማራጮች አሉ። እነሱም የተወሰኑ የመሳቢያ መሳሪያዎች ወይም ትራክሽን ዲቫይስ የሚባሉ አሉ። በረጅም ጊዜና በሐኪም ምክር ሲጠቀሙ ትንሽ ለውጥ ሊያመጡ ይችላሉ። አንዳንዴም ቀዶ ጥገና አለ፣ ግን አደጋዎች አሉት። ቀዶ ጥገና ብዙ ሰዎች ላይ አይመከርም። ከሰዎች ብዙዎቹ የሚያስቡት ምንድነው ከሆነው ሰው የብልት መጠኔ ያነሰ ነው ብለው ነው የሚጨነቁት። ነገር ግን ሲለካ የአብዛኞቹ በመደበኛ ክልል ውስጥ ይገኛል ማለት ነው። ስለዚህ እድሜ ከ16 ዓመት በላይ ከሆነ ብዙ ጊዜ እድገቱን እንትን አይልም፣ እድገት የለውም። ከ16 ዓመት በላይ አያድግም። ከዛ በታች ነው እድገቱን የሚጨርሰው ብልት። ስለዚህ በአጠቃላይ የህክምና ጥናቶች መሰረት በመቆም ወይም ኢሬክሽን ላይ ያለ አማካይ የብልት ርዝመት ከ13 እስከ 14 ሴንቲሜትር ገደማ ነው። እዚህ ሳይቆም አይለካም ማለት ነው። ቆሞ በደንብ ቀጥ ብሎ ከቆመ በኋላ የሚለካው። ስለዚህ ከ10 ሴንቲሜትር በታች ከሆነ አጭር እንደሆነ ሰዎች ሊቆጥሩ ይችላሉ። ግን አሁንም ይሄም በመደበኛ ክልል ውስጥ ነው የሚገኘው። ከ15 እስከ 17 ሴንቲሜትር ከሆነ ከአማካይ በላይ ተብሎ ነው የሚቆጠረው። ከ18 ሴንቲሜትር በላይ ከሆነ ደግሞ ረጅም ብልት ተብሎ ይጠራል ማለት ነው። እጅግ አነስተኛ ብልት ወይም ማይክሮፒነስ የሚባለው በአዋቂ ወንድ በመቆም ላይ ከ7 ሴንቲሜትር በታች ሲሆን ነው ማለት ነው። በጣም አነስተኛ ወይም ማይክሮፒነስ የሚባለው። ስለዚህ ብልትን በትክክል ለመለካት ብልቱ ሙሉ በሙሉ ቆሞ ወይም ፉሊ ኢሬክት መሆን አለበት፣ ቀጥ ብሎ መቆም አለበት። ካልሆነ ልኬቱ ትክክል አይመጣም ወይም አነስተኛ ውጤት ነው የሚሰጠው። ስለዚህ መለኪያውን ሩለር ወይም ሜትር በብልቱ የላይኛው ክፍል ቶፕ ሳይድ ላይ ይቀመጣል። ከሆድ አጥንት ወይም የፑቢክ ቦን ከምንለው ጀምሮ እስከ የብልቱ ጫፍ ድረስ ይለካል ማለት ነው። በሆድ አካባቢ ስብ ካለ መለኪያውን በቀስታ እስከ አጥንቱ ድረስ መጫን ያስፈልጋል። ስቡ አይቆጠርም። ይሄ በጣም የወፍራም ሰዎች ላይ መለካት አንዳንድ አስቸጋሪ ነው። ስቡ አይቆጠርም። ስለዚህ ይህ የህክምና ባለሙያዎች የሚጠቀሙት መለኪያ ዘዴ ነው። ስለዚህ መጠኑን ከለኩ በኋላ ስንት ሴንቲሜትር እንደሆነ ማወቅ ይቻላል። ስለዚህ ይሄ ነው አጠቃላይ ስለ ብልት መጠን ያለን ነገር። መረጃውን ከወደዳችሁት ቻናሌን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ትብብራችሁን አሳዩ። ሰላም ቆዩ።